እውቀት አለህ ግን ሙያ ለምን አልሆነም? ሰላም ሁላችሁም። ዛሬ ስለ አንድ አስፈላጊ ጉዳይ እንነጋገራለን። አንድ ጥያቄ ልጠይቃችሁ። እውቀት አለን፣ ቪዲዮዎች እናያለን፣ መጽሐፍ እናነባለን፣ ስልጠና እንወስዳለን፣ ከብዙ ሶሻል ሚዲያዎች እውቀትን እንሰበስባለን። ታዲያ ለምን ብዙዎች በሙያ አንለወጥም? መልሱ ቀላል ነው። እውቀት ብቻውን ህይወትህን አይቀይርም። ተግባር ነው የሚቀይረው። ምሳሌ እንውሰድ። መንዳት በመጽሐፍ ብቻ መማር አትችልም። ወደ መኪናው ገብተህ መለማመድ አለብህ። ህይወትም እንዲሁ ነው። ብዙዎች አንድ ቀን እንጀምራለን እጀምረዋለሁ ይላሉ። ነገር ግን አንድ ቀን ተብሎ የሚጠራ ቀን በቀን መቁጠሪያ ላይ የለም። ታዲያ ለምን እንደዚህ እንሆናለን? ስለዚህ መጀመር ያለብህ ዛሬ ነው። ሙያ የሚገነባው በእርምጃዎች ነው። ሙያ የሚገነባው በአምስት እርምጃዎች ነው። አንደኛ፣ አንድ ችሎታ ምረጥ። ሁሉም ነገር በአንድ ጊዜ ለመማር አትሞክር። አንድ ነገር ምረጥ። እሱን በደንብ ተማር። ስለሱ ብቻ። ምክንያቱም ለምን እንደሆነ ታውቃለህ? አንዷን ብቻ የምትመርጥበት ብዙውን በምትመርጥበት ጊዜ አእምሮህ ይበተናል። የያዝካቸው እውቀቶች ራሱ ይበተኑብሃል። ስለዚህ አንድ የተሻለውን ያልከውን ሙያ ምረጥና በሱ ተማር። በሱ ወደ ስኪል ቀይረው፣ ወደ ተግባር አሳይ። እውቀትን ብቻ ይዘህ ብትቀመጥ ምንም ጥቅም የለውም እኮ። እንዲሁም ኪሳራ ነው፣ ጊዜህን ወስዶብሃል ያ እውቀት የምትሰበስብበት። ግንስ ወደ ተግባር ወደ ስኪል በምቀይርበት ሰዓት አንተ አንድ እርምጃ ከፍ ብለሃል ማለት ነው። ሁለተኛ፣ በየቀኑ ተለማመድ። በቀን 30 ደቂቃ ብቻ ብትሰጥ በአንድ አመት ውስጥ ትልቅ ለውጥ ታመጣለህ፣ ታያለህ። አየክ፣ በቀን 30 ደቂቃ ለምንም እየወሰድነው እኮ ነው። ለእውቀት ለመሰብሰብ ብቻ እየወሰድነው ነው። ግንስ ወደ ስኪል የሚያመጣን 30 ደቂቃ ብንወስድ ራሳችን ላይ ኢንቨስት እያደረግን ነው ማለት ነው። ሶስተኛ፣ ስህተትህን አትፍራ። ሁሉም ባለሙያዎች በመጀመሪያ ጀማሪዎች ነበሩ። የሚወድቀው ሰው ብቻ እንዴት እንደሚነሳ የሚማረው ለዛ ነው። አንተ ስህተትህን ከፈራክ መጀመር የለብህም። ምክንያቱም ለምን እንደሆነ ታውቃለህ? በሚሞክር ሰው ላይ ነው ስህተት የሚፈጠረው እንጂ በማይሞክር ሰው ስህተት አይመጣም። ይሄ ግልጽ ነገር ነው። አራተኛ፣ ያወቅከውን ለሌሎች አካፍል። ማስተማርን እውቀትህን የሚያጠናክረው ከሁሉ የተሻለ መንገድ ነው። ለምን ችሎታን እንደምታካፍል ታውቃለህ? አንተ ትንሽ ያወቅካት እውቀት፣ አንተ ትንሽ ያወቅካት ስኪል ለሰዎች በምትሰጥበት አክል ታገኘዋለህ፣ እጥፍ ትጨምራለህ። እኔ እኮ ዛሬ የተሻልኩ ነኝ ብለክ ራስህን እንድታስብ ያደርግሃል። ስለዚህ እውቀትን በምታካፍልበት ሰዓት የራስህን ስኪል እያዳበርክ ነው ማለት ነው። አምስተኛ፣ ታጋሽ ሁን። ትልቅ ስኬት በአንድ ሌሊት አይመጣም። የቀን ቀን ትንሽ እድገት ከጊዜ በኋላ ትልቅ ውጤት ያመጣል። አሁን አንድ ነገር ላስታውሳችሁ። የተሳካላቸው ሰዎች ከእኛ የተለየ አእምሮ የላቸውም። አላቸው? የላቸውም። የተለየ አእምሮ የላቸውም። የተለየ ነገር
አንድ ብቻ ነው። ከኛ የተለዩ በአንድ ነገር ብቻ ነው። እሱ ምን እንደሆነ ታውቃላችሁ? ያወቁትን በተግባር አዋሉት። እናንተም ትችላላችሁ። ዛሬ ትንሽ ጀምሩ፣ ነገ ቀጥሉ። በሚቀጥለው ወር አታቁሙ በፍጹም። ከሚቀጥለው ወር አቆማችሁ ማለት እስኪላችሁ አያዳብርም ማለት ነው። እስኪላችሁ እስኪዳብር ድረስ ሙቱበት፣ ትጉበት። ያ እስኪል የስኬታችሁ ሚስጥር ባይሆን ራሱ የሙያችሁ ሚስጥር ይሆናል። ብዙ ሰዎች በአንድ ሙያ ስለሚንጠለጠሉ ችክ ስለሚሉ ነው የተሻለ ውጤት የሚያመጡት። የተሻለ ውጤት ለማምጣት ደግሞ በሆነ ሙያ ችክ ማለት ያስፈልገናል። ያ ሙያ ለኛ የሚሆነንና ማይሆነን ሳናይ መፍረድ የለብንም። ቅድሚያ ግን ሙያ መምረጥ አለብን። ይሄ ሙያ ልግባና ልሞክረው ማለት ራሳችንን ማሳመን አለብን። ከአንድ አመት በኋላ ስታዩ ለውጣችሁ ትገረማላችሁ። ምክንያቱም ትኩረታችሁ በአንድ ነገር ነዋ። እውቀታችን ወደ ስኪል ቀይራቸዋል። ብዙ ሰዎች እውነት ናውሌጅ እኮ አላቸው። በንግግር በምን ያነባሉ፣ በቂ አይደለም። ናውሌጅን ወደ እስኪል መቀየር አለብን። የኛ ትልቁ ሚስጥር ማለት እስኪላችን ነው። እስኪላችን ማዳበር አለብን። ስለዚህ የዛሬውን ጥያቄ ይህ ነው። ዛሬ ካለኝ እውቀት ወደ ሙያ ለመቀየር የማደርገው አንድ እርምጃ ምንድነው? መልሱ በራስህ ስጥ። ከዚያም ወዲያውኑ ጀምር። ቪዲዮ ጠቃሚ ሆኖ ከተሰማህ ለሌሎች አጋራው። ቻናሉንም ሰብስክራይብ በማድረግ ቀጣዩ ቪዲዮዎች ተከታተሉን። እስከምንገናኝ እውቀትህን ወደ ተግባር፣ ተግባርህን ወደ ሙያ፣ ሙያህንም ወደ ስኬት ቀይር። አመሰግናለሁ።